የኦፌኮ መግለጫ እንግዲህ የአቡሴራ ነው የሚለው። አቡሴራ ማለት ያ ቦታው ይሄ የኤርፖርቱ የሚገነባበት ቦታ ማለት ነው። አቡሴራ ብሎት እንግዲህ አቡሴራ ነው ማለት ነው ስሙ። የአቡሴራ ሜጋ ፕሮጀክት አስመልክቶ ከኦፌኮ የተሰጠ መግለጫ መሪ ርዕስ የሆነው ክብርን የሚነካ ልማት ሳይሆን ዝርፊያ ነው። ክብርን የሚነካ ልማት ሳይሆን ዝርፊያ ነው። እንደው ስትጽፉ እንኳን ትንሽ አልዘገነናችሁም? አሁን ክብርን የሚነካ ምናምን ስትሉ አሁን ይሄ ክብር ለእናንተ እንደው ሰው እኮ ይስቅባችኋል። ፕሮፌሰር መረራ ምንድነው ለእናንተ ክብር? ሌላውን ክብር የሚነካ ልማት ሳይሆን ዝርፊያ ነው። እንጃ ብቻ መቼም ያሳዝናል፣ ያሳፍራል። ግን በቃ እውነተኛው እንትናችሁ ግልጥልጥ ብሎ የወጣበት ዘመን ላይ በሆኑ ደግሞ ይገርማል። ማናቀው ቢሆን ኖሮ ማንከታተለው ቢሆን ኖሮ ከእናንተ ጋር ጅራሬን ልንሆን እንችል ነበር። ማናቀው ፕሮጀክት ቢሆን ኖሮ እንዴት በጥንቃቄ እንደተካሄደበት ባንሰማ ባናቅ፣ ሪፖርተር ሌላው የጻፈውን ባናነብ፣ አየር መንገዱ ያደረገውን ዝግጅት ባናቅ፣ እናንተ ያላችሁት ጋር አብረን መንጋ እንሆን ነበር። እውነት ለመናገር አሁን ዛሬ መጥተህ ክብር የሚነካ ፕሮጀክት ነው። ከዛ ይቀጥላሉ በዝርዝር በህዝባችን ላይ ስጋት ተጋርጧል ይላል። በአሁን ሰዓት በአቡሴራ የተፈጠረው ሁኔታ ችግሩ ወደ አደገኛና የገፋ ደረጃ ተሸጋግሯል። በመሆኑም ይህንን ቀይ ማስጠንቀቂያ የነ መረራ ጉዲና ቀይ ማስጠንቀቂያ ነው። በነገራችን ላይ የነ ፕሮፌሰር መረራ ቀይ ማስጠንቀቂያ እየሰጠን ነው ያሉት። ኦኬ ቀይ ማስጠንቀቂያ ወዴት ነው? ቢሾፍቱ እንደ ጊንጪ እንዲሆን ነው? ቢሾፍቱ እንደ ጊንጪ ናት ቀይ ማስጠንቀቂያ?